11 ዓመት አልወለደችም የልጅ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁም አመሰግናለሁ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። የዘመን ጥያቄን ለሚመልሰው ፈጣሪ ምን ይሳነዋል? ድፍን 11 ዓመት የፈጀው የልጅ እናት አባት መሆን በመጨረሻ ሊሳካ ችሏል። በሳቅ በጨዋታዋ የምናቃት የቤቶች ድራማ እንቁ ገሊላ ሩሶም ወልዳ ለመሳም የጸሎቷን ፍሬ ለማየት በቅታለች። እነሆ ልጃቸውን ይዘው ወደ አዳራሹ ሲገቡ ወዳጅ ዘመዶች፣ የሥራ ባልደረቦቿ ላይ ይታይ የነበረው ደስታ የሲቃ እንባ ስሜታዊ አድርጎኛል። ከጀርባቸው ከፍ ተደርጎ የተከፈተው የዘርፌ መዝሙር ከታገሱት ሁሉም ያልፋል ቅጽበቱን ይገልጸው ነበር። ይገባ ደስታ ሁላችሁም በይገባ አሜን። እግዚአብሔር ጎጆላችሁን በጠቅላላ ይምላላችሁ። አሜን። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። አሜን። የኔን ጥያቄ የኔን ታሪክ የቀየረ አምላክ ሁላችሁም ታሪክ ታዳሚው የቅድስት ድንግል ማርያም ምስልን እንኳን ደስ አለሽ እንኳን ማርያም ማረችሽ በማለት ለገሊላና ለባለቤቷ ታዋቂው የዮናስ ሞባይል አበርክተውላቸዋል። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር ከጎኔ ስለነበራችሁ፣ ሐዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ ያለቀሳችሁ፣ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር ባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። ተስፋ አለመቁረጥ ፍሬዋ ጣፋጭ ነው። ትዕግስት ካለን የማናልፈው ፈተና የለም። የገሊላና የዮናስ ታሪክ ለብዙዎች መማሪያ ነው። በየቤቱ ልጅ እምቢ ብሏችሁ ለምታዝኑ፣ ልባችሁ ለደማ ፈጣሪ ቢዘገይም ጸሎታችሁን እንደሚመልስላችሁ ማሳያ የሆነ ክስተት ነው። በየኩበት ቦታ ሁሉ መሰክራለሁ። በየኩበት ቦታ ሁሉ ድንግል ማርያም የአብርሃም ስላሴዎች ለኔ ያደረጉልኝ ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ከ11 ዓመት ድካም በኋላ በቤታቸው የልጃቸውን ሳቅ እያዳመጡ ልባቸው በተደረገላቸው እያመሰገነ ይገኛል። በዚህ አጋጣሚ እየሞከራችሁ ላላችሁ በእናንተም ቤት ገሊላና ዮናስ ቤት የገባው ብርሃን እናንተንም ይጎብኛችሁ። በድጋሚ ገሊላና ዮናስ እንኳን ደስ አላችሁ እላለሁ።